የምሬን እኮ ነው። ምን ልልህ ፈልጌ ነው፣ ቀይ ሳይሆን ጸይም እምስ ካለ ነው እንጂ ያበሻ እኮ ቀይ አይኖርም። ምን ነካ አለ ምን እንዴ? እኔ አዎ ሊኖር ይችላል። ከስንት አንዱ ካልነው በስተቀር እኮ አብዛኞቻችን አሁን የኔ በጣም ጥቁር ነው በጣም ፍቅረኛ የምሳ ቀይ ነበረ ውዴ። ምናሽ አሁን እኔ ቆሞብኛል። እኔን መበዳት እፈልጋለሁ። እንዴ ምን አውቃለሁ። ይኸው ወንዶች የቆመ ሴት ሲያገኙ ደግሞ እኮ በቃ ይደረደራሉ። አይበዱም። ችግራቸው ቀይ ምስ ነው ማለት ቀይ ምስ ብቻ ካለ እስኪ ትግባማ ታውረኝ። ቀይ ምስ ከየት እኔ ነው? ቆሞብኛል ታውቂ። ቆይ ታርጉ እኔ ልበዳበት። እሺ ማህመድ አሻፍዳት እስቲ ማሜ እኮ በደንብ አድርግታ አሻፍዳት እዚሁ። ከዛን ካሻፈርካት እምሷ እርጥብጥብ ካለ ታረጋለች። አድ ብቻ አይደለም ማረ እኔ የማላደርገው ነገር በአካል ከፈለገም በአካል እስቲ ሂድብሻል። እዚሁ አሻፍዳት ሲባሉ አንድ ይላሉ። አሳምናት እዚሁ እንዴት እንደምትበዳት ንገራት። አው እየሳሳምኩኝ ከንፈሮቿን አሁን እኛ ትናርግ ሂድባት። እኛ ቡቱ እናንተ እኛ ዝም እንበልና ሂድባት እስቲ አንድ ዙር እዚሁ አንድ ዙር ፍጭ ድድዷን ትልና ከተስማማችሁ በውስጥ መስመር አንቺ ነበር አሁን አየር ላይ መብዳት ማንን አሁን እየዳበስኳት እያለው ልታይ ማለት አይደለም አርት አድርገኝ በውስጥ በቃ ላስረጭ ጉድ እኮ ነው። እየበዳዋት ታንቀላፋለች አለ ሰውየው። እኔ ልበዳበት እስኪ ዝም በሉ ወይ እኔ ፍቅር ከንፈርሽን እየሳምኩ ጡቶች እንደበስበስ እያረኩኝ ማለት ነው። እሺ ከዛ በኋላ አንቺ ደግሞ ቆለጤን እያረሽ እየዳበሽ እኔ አንቺ ደግሞ ምላስ እንደወድ እያረኩኝ ምስሽ ውስጥ ማለት ነው። ማታ እያረኩኝ በምላሴ ማታ እያረኩኝ ምስሽም ማለት ነው። እሺ ጡቶች ጠባ እያረኩኝ አንቺ ደግሞ ቆለጤን ታደርገሽ። እሺ የኔ ፍቅር ማለት ነው ውዴ። እንዴ እኔ ቆመብ ንገረኝ መጀመሪያ። ጀላህ ምን አይነት ነው? ጀላዬ ማለት ነው የሚላል አለቅጥም ሳይረዝም ያው በልክ ነው። ያው አጭር ነው አይባልም ለአንቺ በቂ። እሺ ምን አይነት ነው? ጥቁር ነው ወይ ቀይ ነው? ንገረኝ። ቀይም ነው ቀይም አይባልም። በጣም ቆሞብኛል ብታይ እንደው እንዳለ ማለት ነው። የኔ ውድ እንደ ሚሳኤል መትረየስ አቀባብለኸዋል ማለት ነው። አዎ አሁንም ተሽስ ድወል ላርግም ተሽን የቆመችን ገንዘርሽን ማታ እያረኩ በቁላይ ጫፍ ማለት ነው። አንቺ ደግሞ እየረጠበም እየረጠበ እኔና አንቺ ሲገናኝ ተይው። እውነት ነው። የኔን ቀለበት በጥሳህ ነው አሁን ቀለበት ልታስር የመጣኸው። አይዋ አሁን ከዛ በኋላም ተሽስ ድወል ለታረገው የስብርቴን በቃ ተሻናብሽ ደስ አይልሽም። በቃ ዝም ብዬ እንደሰራጭብሽ ተሽስ አንቺ ስትራጭ በጣም ደስ ይለኛል እኔም ማለት ነው። የኔ ፍቅር ይሄው ባሌ ራሱ ቀለበቴን ማለት ነው ቀለበቴን ይሄው በጥሶት ሌላ ቀለበት ሊያስር ሲጽፍ አላየኸው? አረጥበም ነው ጥለኸኝ መውጣት ምናምን የለም ይዘኸኝ ነው ወደ ቤት የምትገባው። እሺ ወይ የኔ ፍቅር ወይ ዝም ብዬ ማለት ነው ካላይ ሆኜ እግርና እግርሽን ካሻ ላይ አድርጌ ዝም ብዬ ቆላይ አንስተን ተታረግብሽ አንጀትሽ ተጥቀስ ይላል። ጡቶችን እየጠባሁ ምላስን እንጥርሽ ላይ ብድግ ይላል። እንጥሽ በልጥ ተታረገው ጧት ይላል። ዝም ብሎ ወይኔ ፍቅር ጧት አድርገዋል። ለመቼ ነው ታዲያ የቆጠብከው? ጧት ይላል አይደለም? እንደዛ ነው። እንስሽ ምን ዝም ብዬ ጧት ኧረ በደንብ አድርገህ ብደይ። ኧረ ብደይ ስትያራ የኔ ጣፋጭ ጠጋ በይ ስልሽ ዝም ብሎ እየሸናሁ እያለ ማለት ነው። የአንቺ ደግሞ ስሜት ላይ ዝም ብሎ ሞቱ ዝም ብሎ ስሜትሽ ያደረገኝ ጊዜ ማለት ነው። የኔ ስሜት እንዳለ ምስሽ ውስጥ ያለ ጊዜ የኔ ፍቅር ዝም ብሎ እያረኩሽ ማለት ነው። እንዴ ስሜትሽ መጥቶ እምስሽ ረጥብ ሲል በመላስ ይላል
ታረግልኝ ዝም ብለሽ ያንቺ ርጭት ታረጊያለሽ። እኔ ዝም ብዬ ትክክም ታረግብሽ ስሜት እንዳለ አንቺ ውስጥ ድርግና እስቲ ያቃጠለሽ ወይ ቂጥሽ መታ 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 እያረኩኝ በጥፍ ማለት ነው። ከዛ በኋላ ስሜትሽ መጣ በደንብ ታሸናሽ በኋላ እኔ በደንብ አለጣጥቄሽ አብሻለሁ የኔ ፍቅር። እሺ አሁን ከዛ በኋላ የፈንድዳ አይመች በደንብ አፈንድጅ ማለት በደንብ አፈንድጅ ገብቷል። በጣም ነው የገባው ገብቷል። አፈንድጅ በደንብ ወይ የኔ ውድ። አሁን ደግሞ ማለት ነው ለብ ይባላል። አንድ እግሬ ትከሻህ ላይ አድርጌ አንድ እግሬ መሬት ይዤ ማለት ነው። ትከሻህ ላይ አድርጌዋለሁ። ትከሻህ ላይ ላስገባው ነው። ትከሻህ ላይ አድርገሽዋል። አንድ እግሬን ትከሻህ ላይ አድርገህ ማለት ነው። አንድ እግሬን ደግሞ መሬት አንድ እግሬን ትከሻህ ላይ አድርጌዋለሁ። አሁን አስገባሁት ዶየዋለሁ። እንዳታቀስት እሺ፣ ቤቱ እንዳይቀጣ እንዳታቀስት። በደንብ ነው አሁን ያስገባሁት። በደንብ አሪፍ የኔ ትለያለህ። አሁን እምስሽን ደግሞ በእጄ እያረኩ ምላሴን ላስ ታረገው ምን ብሎ ቅንጥርሽ ብን ስሜትሽ መጥቶ ጥቅስ ስሜትሽ እኔ በቆለዴ ዝም ብዬ ድርግም እዛው ድረስ ታረግብሽ። እናንተ ደግሞ አስተያየት አትስጡ። ምሳር ባንገት የሚባለው ሁለት እግሬን ትከሻው ላይ አድርጎ ጉድ እኮ ነው። ወይዬ እኔ ፍቅር ማን ያደረገው? የምታደርጉት ማን ነው ያደረገው? አንተም ኮለኛ አንተ ነህ አይደል? አንተ ነው ጉድ እኮ ነው። ወይዬ እኔ ፍቅር ስሜትሽ አልመጣም አሁን በእንጂ ሰማሽ? ለምን ማርያምን አንተ አጥፊው ወይዬ ፍቅር እምስሽ አረጠበም የኔ ፍቅር የኔ ጠንበለል በደንብ ነው እንጂ በደንብ ወጥ በወጥ ነው እንጂ ጉድ እኮ ነው። የምርሽ ነው ውዴ። አታብሪው ማብራቱን አንተ ቦታ ልቀቅ በቃ። ጉድ እኮ ነው። እሺ በቃ አሁን በቃ አንተ አንዴ ሰቅየሽ ትላለህ፣ አንዴ ወደኋላ ነው የምትሄደው። ሰው ወደፊት ይሄዳል። እኔ ጨነቀኝ እኮ በቃ ይሻላል። እኔ አሁን አንድ እዚህ ጋር ሁለት ሰው ሲባዳ እኔ ራሱ እምሴን በፊት እያሾፈ ነግር ነበር። አሁን እኮ ምንም ሁላ አስጠላኝ። አልተረተው እኔ ነገር አይገናኝም አሉኝ ያያለን። ቆይ ለምንድን ነው ወደ ኋላ? እኔ ከብት አረከኝ እንዴ ወደ ኋላ ምጎተኝ? ጉድ እኮ ነው። አረሱ ታዩ ወደ ላይ እያለ እምሽን ያሽ አረጠበም ይላል። ደግሞ ምን እያልክ ነው እንዴ? አይኔ እስቲ አሁን ደግሞ አሁን እኔ ማለት ነው አሁን እኔ መስፈርት ልንገራችሁ ማለት ነው። በእንትን በባዚሊን በቅባት ምናምን ሳይሆን በቂቤ የታሸጀላ ነው የፈለኩት። አረ የኔ 5 ሊትር ያንጠለጥላል። በቂቤ የታሸ በቂቤ የታሸ ችግር የለም ይዘፈዘፋል ራሱ ካስፈለገ በቂቤ የታሸ እዛች ጎርኮ መደበሪያ ያረክሽኛ በእናትሽ ማነች ያቺ ባሪዎች የምትባል ታስራለሽ። እርግጥ አድሚን አላት። ማናት እሷ? እኔ እኮ የሆነ ሰዓት ላይ እንትን ሎጣ ነበረና አባጃቸው ብዬ ሰጥቻት ወጣው ታውቃለህ። ኧረ ምን ታባዳለች አንቺ? እዛ ጋር የራሷን ቢዝነስ እየሰራች ነበር እኮ። ልክ ስገባ ሰለችኝ። በቃ የሆነ ሰዓት ላይ ወጣው ጥዬው። ተይ እንጂ ሜሉ ደህና ሰው ነበርሽ። ስንት ችኮች ያሉ የእሷን ፎቶ ያን ፕሮፋይል አድርገታ ገብታ ካሌባ ስልክ ገብቶብኝ ነው። ምን አልከኝ? ለሷ ሰጃለሽ ሜሉዬ? እኔ እኮ በጣም ነው የምትመጪ እንጂ ለዛች ቦርፓት ልጫታል። በጣም ታስጠላልኝ። የሆነ ሰዓት ላይ የከፈትኩ ሰሞን በሶስተኛ ቀን ነው ምናምን
አልተመቸኝም ነበረና ነበረች እሷ አጫውቻቸው ምናምን ወጣው በአጋጣሚ ነው እንጂ እኔ እኮ ለሴቶች አልሰጥም እኮ አይደል ብዙ የሷን ጉድ ሰምተሻል አይደል እንዴ? ሴክስ ቪዲዮ እያደረገች እኮ ቴሌግራም ላይ እኮ ሊንክ አላት። ጌታ መስክሬ ነው። ቅድም ስለቀው የሆነ ቤት እዛው አንቺ ቤት ስለቀላ ፎቶን ተቀጠው 3 ቀን እንትን እንዳላረግ እዛ ፎቶ ለቀው ነበርና ሊንክ አላት። ሴክስ እያደረገች ጌታ መስክሬ ነው ማለት ቪዲዮ ሰርታለች። እምሷን እያስጠባች ምናምን አንቺ የወርኩ ልጅ አሁን ለዚህ ነው ለካ ቤቱ ሲሄድ ቤቱን በፍለጋ ነው እኔ ራሱ ያገኘሁት ተቀጡ። ቤቱ አልተቀጣም። አይ ቤቱ አልተቀጣም። ቤቱ አይደለም የተቀጣው። እኔ 3 ቀን እንዳልገባው እኮ ምንድነው ማለት ቤቱ ከውጭ እንዳይታይ ተደርጓል። ከዛን እዚህ ቤት መጣሁኝ እኮ ቀይሬ ከውጭ አይታይምና ከዛ በኋላ ተቀጥቶ ይሆናል እንጂ እኔ ፎቶዋን ስለቀው ከዛ ቤቱ 100 ምናምን ሰው ነበር እኮ ከዛ ወጣው እስከ ስንት ሰዓት ሙሉ ቤቱ አልቀነሰም ነበር። ኦኬ አይ እንትና ማን ደውሎልኝ ነበር በውስጥ እሱ ራሱ እንትና ላይ ማለት አይ ፈጣሪ ወይ መበጣበጥት ተጨፋጨፋችሁ ትላንት። ኦኬ አይ እኔ ብዙም እዛ ቦስ ጋር ሄጄ ነበር ካሌብ የለም ስል አይመቸውም ምናምን ሲሉኝ ማጥቀት ታውቁ። ይሄም የኔ እኮ ነው አለ ብቻ አንዱ ሲቀጣ አይደለ እዚህ መጣሁ። በቃ አማራጭ መጠቀም ነው። ከሰው ቤት ከመዞር ይሻላል። የምሬ ነው። አይኔ ትመችኛለሽ ከማደንቃቸው ሰዎች አንዱ ነሽ። እኔ እና ፈታ ያርክ ነው። አዎ የያዩ ነው ግሩፕ ላይ አምስት ተለቀቀ ነው በየሰዓቱ መጫወት ከበደኝ። እዛም ስገባ አምስት ተለቀቀ ነው። ምንድነው ምን አገባኝ እኔ የማን ተለቀቀ ደግሞ ብቻ አንድ ቀን እኔ ምን አውቃለሁ። አምስት ተለቀቀ የእንትና ቂንጥር ተያዘ እንዴት ነው ቆይ እምስ ተለቀቀ ተብሎ አሉባልታ የሚወራው ምድረ ጠና ያሙላ ፋራ ወስተልክ ሰው እዚህ ጋር ሴክስ ቪዲዮ እያደረገ ምናምን ነገርና በድምፁ አወቋት። ከዛ እኔ እንደሚሄዱ ደግሞ ከዚህ ልጅ ጋር ገጠመች እንዳልኩ በምን ታሪክ አልኩ። ያቺ ዓለም ያውቃታል ወርኮ ናት የሚሄዱ እግዚአብሔር ምስክሬ ነው። እኔ አዳሪኝና በውስጥ ልክልሻለሁ ከንትን ላይ አውርጄ ነውና ዲቻ ነች ወፍራም ግብዳ ነች ባድቢች ምናምን ብለሽ ቴሌግራም ላይ ሰርች ብታረግ ያለ የሰራችሁ ቪዲዮ ራሱ ለብር ብላ